ነገሮችን አንቺ ራሱ ብሌን ግን ነው እዚህ ቤት ዛሬ እንግዲህ ፍሌክስ የሚጨርሰው ዳኒ ነው። እስኪ ያስገቡት። ዳኒ እኔ ፍሌክስ ማጨረስ አልፈልግም። ለምን ልቀቁኝ። ሰላም ነው ቤቢ? ምን ነው ብቻህን? ቤተሰቦች የሉም እንደዚህ አካባቢ? የሉም፣ ብቻዬን ነኝ። ጥሩ ነው። ከረሜላ ትፈልጋለህ? አዎ፣ የት አለ? ና ግባ። ምንድን ነው የሁሉ ሰው ቤት ውስጥ የሚሰራው? ምንድን ነው የሚሻለች? መጣሁ። አንተ ታቆይ ነበር። ምንድን ነው ቤት ውስጥ የሁሉ ሰው? ድግስ ነው ነግሬህ የለ እንዴ? ምን ድግስ ነው? አሁን ና እናግዘኝ። ይሄ ደግሞ የማለሽ ነው? የጓደኛዬ ልጅ ነው። ወይ ሲያስጠላ። ና አሁን። እሺ መጣሁ። ወይኔ ቤቢ፣ አሁን የአባተን ስልክ ታውቃለህ? ንገረኝ። ሄሎ፣ ስማ፣ ልጅህን አግቼዋለሁ። ይቅርታ ወንድሜ፣ አይሰማኝም። ሰምተሃል? እባክህ ይሰማል። ወጣ ብላ አዋራኝ። ሄሎ፣ አሁን ይሰማል? ልጅህን ሄሎ፣ ምንድን ነው የሚለኝ እንዴ? ጎረምሳው ሰላም ነው? እንዴት ነህ? በእናትህ እንዴ፣ አንተ ቤት አስቀምጫ እንደ መጣሁት ዝም ብሎ እኮ የተውከኛለህ። ና አሁን ወደዚህ። እሺ፣ የዘመኑ ልጆች ከባናል። እንዴት እንደመጣ ሰላም ነው? እሺ። ወይኔ እንካስ እኔ ሊሳን ምን በላውት? ኧረ አንድ ቁርጥ እንኳን ትጎዳለህ። ተው ልጄ፣ ካላችሁ ምን ይደረጋል? በእናትህ አንድ ቁርጥ እንኳን ከተበላለህ መሰል ጉሮሬን ይዞኛል። አይታኛክልኝ እኮ በእናትህ። አንተ እስኪ ወጥ የለም እንዴ? ዳራ ከጎን ሰው አለ። ታቸውን ያለቀስኩት እኔ ቢደመር እነሱ እንትን አላሉ። ወጡን አስወጣል። ግን የማን ልጅ ነህ? ቆይ አንተ። እኔ ግርማ ልጅ ነኝ። ግርማ ደግሞ ማን ነው? ግርማ እዛ ላይ ሰፈር። እስኪ ኮፍያ ነው አልቅ እንጂ። ኧረ በእናታችሁ አታሰቃዩ። ባለፈውም እንደዛ በዛኛው በር ገብቶ ነበር። ምን እስኪ አንተ ራፉ ሞኬ ቢኖር እኮ ቤቱ 2 ኩንታል ጤፍ ነበር። እሱ ሴሉን ጥሎት ሞታ አይደል? ዝም በል። ኧረ ለምግብ ተቀመጥኩ ሞኬዬ። አይ ኧረ ምን ወጣሁት ሞኬዬ። የኔ አናጋሪ የኔ ጓደኛ ለአንተ ሲባል እንደዚህ ለምግብ ልገመት ወይ? አይ ይታወቃሉ እንዴ? እንዴት ይሻላል? እሺ ተነስ። ምግብ እንደዚህ እሱ ሜዱን አይጣችሁ ምግቡን ከለከላችሁት ለህዝቡ። ኧረ ተስካር ነው እባካችሁ። ይብሉበት ሰዎች ባመሉ። ናራና እኔ እሄዳለሁ። ና በቃ አረፍ በል። አንጀቴን በላው አንተ። አንጀቴን ካበቀ ምኑን በላሁት? እንካው ወጡን አምጡልኝ በእናታችሁ። እርቦናል። ስጧቸው ለነሱ። ወጡን አምጪው። ሰበር ዜና! በሀገራችን ውስጥ ከሌላ ዓለም የመጡ ፍጥረታቶች ገብተዋል። ኋላ የምትመለከቱት በሀገራችን ውስጥ የተከሰከሰው መንኮራኩር ነው። እነዚህ ፍጥረታቶች መቼ ሊያጠቁን እንደሚችሉ ስለማናውቅ ራሳችሁን ጠብቁ። ምን አይነት ጅሎች ናቸው! በጣም እንጂ። ተረጋጋ ወንድሜ። በመጀመሪያ ልትሰማኝ ፈቃደኛ ስለሆንክ አመሰግናለሁ። ይኸውልህ ወንድም፣ እኔ ወደዚህ ዓለም የመጣሁት ኑሮ በጣም ከብዶብኝ በቃ ምንም መኖር አልቻልኩም። ደሞዜና የወር አስቤዛው አልገናኛለኝ። እዛ ማስቤዛ ያስቸግራችኋል? አዎ፣ በዛ ላይ ደግሞ ልጆች አሉኝ። ይባስ ብለው ደግሞ ከስራ ተባረሩ። ለምን ከስራ ተባረሩ? ሰነፍ ነህ ብለው አባረሩኝ። ምንድን ነው እዚህ ተልማጫማጫ ሳርግ ነው እንዴ? ዳጋሱ ባናታችሁ ያኔው መስገብገብ ዘላለም አለሙን አታማስፈን ዞር ባል እናትን ገላለሁ። እሺ ቢፊያውን ጨረሰው። በእናታችሁ ዞር አድርጉት፣ እሱን አስዋጡት። ምን አይነት ነገር ነው? አይደብራችሁም? ቅጠል እንብላ እንደኛ እዚህ ጋር ቆመን ፀሐይ ላይ ምንድነው የምታናፍስብኝ አንተ? ምን ፈልገህ ነው? በዛኛው በር ገብተህ ሄድ እንዴ? አጋባ ዞር ባል እስኪ። ማን ምንድነው? እንዴት ነው የማገባ? ጋጋሹ የስም ድግስና ነው። ዝም በል እባክህ። ብር አዋተና እንዴ? እና ብታዋጣስ በላህ አይደል እንዴ? ደምን አፍስሼልህ ወደ ፖሊስ ጣቢያ እንዳለ ይኸው ለቤተሰብህም እኮ ይዘሃል ምግብ አይደል እንዴ? ይሄ ሰው እኮ ነው የሰጠኝ። እኔ እኮ አይደለም ሰው ደግሞ ምንድነው ይሄን የሚያክል ሰው የዳቦን ሳህን ሰረክ እንዴ? ምንድነው ታዲያ በዛች ካርቶን የምታክል ሳህን ልበላ ፈልግ እና 200 ብር አዋጣ። 200 ሺህ ብር ስጠኝ። እሺ ብር ስጠኝ። በላህ አይደል? የምን ብር ነው? ሄሎ አንቺ ተረገምሽ ግብግብ። ሄሎ ይዘሻቸው ላይ ልጆቹ አንድ ሰው እንዳይቀር። የት ነው ቤተሰብህን የምታና? ምን አገባ ወንድሜ መጥቷል። ያው እርጉም ይዘሽው ነው። አሪፍ ሰዓት እኮ ነው። ይዛሹ ነይ ዲስጃላት እንዴት ልጆቹን ይዘሽ ናግባ አንተ። እሺ ለምንድን ነው ሰው የምታስገባው? ለምንድን ነው አሳልፈህ የምትሰጠኝ? ምን አላት ፈር ነው የምትሰራው?
ለምንድነው ነው የማልገባው? ሰው የምታስገባው አዋጥቼል እንዴ? ለቤተሰብህ ምግብ ምን አገባ? ገባለሁ አሁን ሃይሎጋ ሽቦ ሃይሎጋ ሽቦ ሃይሎጋ እያለ ሃይሎጋ ሽቦ አራጓባስ ምግብ የታል? አስገቡና ዞር በና በቃ ምንድነው በልተል እንዴ? ዞር በል ምን አይደብረው እንዴ? ምን ሆነ ነው እንደዚህ ከቲክቶክ የጠፋ? አንዳንዴ እኮ ለራስህ ራሱ ማንነት ይጠፋል። ትንሽ ከራሴ ጋር ጊዜ ላሳልፍ። ሚስቴ ሰላም ነው? ቤት አጸዳ? አዎ። ቤት ወለወል? አዎ። አጠና? አዎ። የቤት ስራ አደራ? አዎ። ድምፅህን ቀንሰውን ገብቼ ልተኛ ነው። አንደኛው የጠፋሁበት ምክንያት አግብቼ ነው። እና እንደዚህ ነው እንደምታወሩት? ወይ መጣው። እሺ መጣው። ወይ መጣው። ለምንድን ነው የቆየው? እባክሽን ይቅርታ። ባልሽ እኮ ነኝ። ይኸው ወይ ጠፋሁብህ። ሻይ ቡና በእናትህ። አይ ምንም አልፈልግም። እንግዲህ እኮ መጣሁኝ። እሺ የማንንም ኮልኮል አትሰብስብብኝ አልኩህ። ይቅርታ። ይኸው እናንተ ማባ አንተ ነህ ጉዴን ህይወት የተበላሸው። ይቅርታ በእናትህ ብቻ አንተ እየሄድኳ እኔ ልሂድ በቃ። ለምን ትንሽ ቆይ እንጂ። መጣሁ። ስማ እሺ ስማ አንተን ነው የፈለገች። ለምን? ምንም ችግር የለውም እኮ ልታወራ ፈልጋ ነው። ምንም ችግር የለውም። እሺ ከሰተው በጨለማ አትከብቤ ጃሽ ይንታለርቂ ብረትን መስ አኩኩሉ ጨዋታችንን አታቆም ላሽ አራዘኝ እንደገባ በጀራሽ ያስስቲኩን ያዝ ተመር እንበል ያጀማ ነብር ናባል ሰላም። አይ ናብላልሽ ብሎኝ ነው። የምትፈልገው ነገር አለ? ማነው? አረ ማነው? ይሄ ባድሮ ሽኪክ ይለኛል። አሁንም ሽኪክ እያለ ነው። አንኳኳ። አረ ልጄ አትልማጭማጭ። የተራገምክ ሽማግሌ። አረ ልጄ ሲሎታል። ከዛሽ ፎካታም ልጆች ሲነጣጥሉ በድህነቴ ምክንያት አረ እኔ አሁን ከውሃ ልማት ነው የመጣሁት። ሌላ ንግግር አልፈልግም። ይባት ያው ምን ፈልጋችሁ? በቃ ውሃ ቸክልና ልናቋረጣ ነው የመጣሁት። ውሃ ልትቀዳ እንዳይሆን እዚህ ጋር የደቀንከው ምን እንዳመጣል አፍሲሳል ጭራሽ። አረ ያው በውሃ ማፍሰስ ትስተጓጎላታለህ። ዝም በል እስኪ። የኔ ቆጣሪ በቃ በጣም ቆጥሯል ዛሬ። በጣም እንደዚህ ነው ቆጠረው። ዛሬ እኔ ልጅ በቃ ምንም አታመጣም። አትልማጭማጭ። ምንም ቀስ ብለን የምንነጋገር ምንም ቢሆን ጥሩ ጊዜ ነው ፓሳለፈ። ሰብረው እንደዚህ ያሯሯጡት ይዛይሎትም ከልጆች ዲነት በቃ ምን አገባት ይባት። አረ ልጄ እባክህ ብንነጋገር የዛሬ ወር 350 ብር አካባቢ በጣም ቅለታም ሽማግሌ ውሻታም ሽማግሌ እርሶ ናቸው። አረ ልጄ አትስደበኝ። 20 ሺህ ብር ቆጥሯል። ይስማ ያዋጣታል። 20 ሺህ ብር ትከፍላለህ። 20 ሺህ ብር ኬት ይመጣል? እኔ ልጅ በቃ ከተማምጣ ይባት። ያ የዳርካትን ልጅና ከባሏ ተቀበል። 20 ሺህ ብርማ የለኝም። ተው እንጂ በቃ ምንም አናረግም እኛ። አንተ ካኪ ቁረጠው ኳን ነው። አረ ቁረጠው በነጋገር አንተ ብሮይዳ ፋይል አስተጓጉለው ፋይሉ ምን ታመጣለህ ልጄ? አረ እንዴ ጥሩ ጊዜ እንደዚህ እንትን አትባል በቃ። ነገሮችን አንቺ ራሱ ብሌን ግን እዚህ ቤት ወይ ምን አባያርክ ነው? ምንም ስማ፣ ፈተና ጨርሳችኋል? አዎ ውጤትን አሳይ። እሺ ወድቄያለሁ። ወደቅ? አዎ ግን ይግባ። እንኳን አንተ ተረፍክልኝ። እውነትህን ነው አባዬ። አዎ ቀጣይ ታሻሽላለህ። እሺ አንተ ብቻ ኑርልኝ እኔ ልጅ እወድሃለሁ። እሺ አባዬ። አባዬ ነው አንተ ደዳ ምንድነው? ቆይ በእናትህ በዚህ ኑሮ አስተምሬ ትወድቃለህ። አሁንማ ግሎብ ጆክን እንኳን አግኝቻለሁ። ምንድነው? ከ7 እስከ 12ኛ እንዳረገዝኩልኝ ስታውቂ ጥላሽን ልትሄጂ ነው። ጦርነቱ ተጀመረ። ጦርነቱ ተጀመረ። ወይኔ አላለቀልህ። ምንድነው አንተ? ቆይ ምንድነው? ጦርነቱ እኮ ልትጀምር ነው። በቃ እውነትህን ነው። ሂድና ተዘጋጅ። ተዘጋጀ? የሚያስረዳኛል የተፈጠረው አልሰማም እንዴ? ጦርነት እኮ ሊጀምር ነው። ያት ኢንተርኔት ላይ አላየህም? ከማን ጋር ነው የምንዋጋው? ከማን ነው? ታይላንድ ነው። ተደደቡ። ኢንፊኒክስ ሞባይል ከፐብጂ ጌም ጋር ያዘጋጀውን ቶርናመንት ነው ጦርነት የምትሉት። ይኸውላችሁ